የጸና እስከሚመስል ድረስ መታወቂያ ስማቸው ሆኗል የማዳም ቅመምና ላይ እንደው የሚያስተናል ነው ማስበው ነው በጣም ተስፋቂ ነው አብረን ከምንሰራው ልጅ ጋር መስማማት አለብን። እንግዲህ የአረብ ሀገር ስራ ከባድ ነው። ከቤት በተለይ አበሻ ሆናችሁ ኢትዮጵያ ሆናችሁ እዛ ቦታ ላይ ተገናኝታችሁ እርስ በርሳችሁ ማትስማሙ ምንም ያገባሉ 3-4 ፍቅረኛ ማዳም ቅመምን ይዛሉ አካውንታቸው ይገባል። ገንዘብ ስለሰጠሽ ባል ማግኘት የምትችይ ከመሰለሽ ተሳስተሻል። ሰው እንዴት ከፍቅሩም ከገንዘቡም ሳይሆን ይቀራል። ሰላም ጤና ይስጥልን፣ እንዴት ናችሁ? ሶፊ ቲዩብ ላይ ነው የምትገኙት። በሶፊ ወግ ፕሮግራማችን ዛሬም ሌላ እንግዳ ይዤላችሁ መጥቻለሁኝ። ዛሬ እህቴን ነው ማስተዋወቃችሁ። ከእህቴ ጋር በሶፊ ወግ ፕሮግራም የተለያዩ ወጎችን እናወጋለን ማለት ነው። እህቴ የሶፊ የመጀመሪያ ልጅ ናት። ይሄ እንግዲህ የኛ ቲዩብ ሶፊ ቲዩብ ነው የሚለው ስሙና እህቴ ደግሞ የሶፊ የመጀመሪያ ልጅ ናት። ራሷን ታስተዋውቀናለች። ኢትዮጵያ ውስጥ አይደለም የምትኖረው፣ ስለምትኖርበት ሀገር እዛ ስላሉ ኢትዮጵያውያን እና ስለራሷ አንዳንድ ነገሮች ታወጋናለች። እህቴ እንኳን ደህና መጣሽ ወደ ሶፊ ቲዩብ። አመሰግናለሁ። እንኳን ደህና ቆየሽ። እንዴት ነሽ? እግዚአብሔር ይመስገን ደህና ነኝ። እስኪ ራስሽን ስምሽን ለተመልካቾቼ አስተዋውቂልኝ። ለሶፊ ቲዩብ ተመልካቾች ራስሽን አስተዋውቂልኝ። ሰላም ተመልካቾች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ። እኔ ሜሮን እባላለሁ። የምኖረው ሳውዲ አረቢያ ውስጥ ነው። ሶፊ ቲዩብ እንግዲህ ከጀመርኩ ትንሽ ጊዜ ነውና ቅድም ለመናገር እንደሞከርኩት የእናታችን ስም ነው። ምን ተሰማሽ? እስኪ ንገሪኝ ስለሱ ሜሪዬ። በጣም ደስ ብሎኛል እህቴ። በዚህ አጋጣሚ አመሰግናለሁ። ሀሳብ ስለመጣልሽ ማለት የእናታችን ስም መጠሪያ እንደሆነ ስላደረግሽው በጣም ደስ ብሎኛል። አመሰግናለሁ እህቴ። እኔም በጣም ነው ደስ ያለኝ። ላይክ እናትን መዘከር በጣም ትልቅ ነገር ነው እና ዛሬ እንደው ለመግቢያ ያህል አንዳንድ ነገሮች እንጨዋወትና ወደፊት በደንብ እናወጋለን ስለ እናታችን ስለ ሶፊ። እንዲሁ ዝም ብሎ ስም መሰየም ብቻ ሳይሆን ስለሷ ብዙ የምናወጋው ነገር ይኖረናል ወደፊት። ግን ለዛሬ እስኪ እንግዲህ ሜሪዬ ቅድም እንዳልሽው ሳውዲ አረቢያ ነው ያለሽው። እዛ ምን እየሰራሽ እንደሆነ ስለዛ ሀገር ስላለው ላይፍ ከሄድሽ ምን ያህል ጊዜሽ እንደሆነ ባጭሩ አጫውችን። እሺ አመሰግናለሁ። ያው እንግዲህ ሳውዲ አረቢያ ከመጣሁ 10 ወር ይሆነኛል። ብዙ ረጅም ጊዜ አይደለም። የምሰራውም የቤት ሰራተኛ ነኝ። በተለምዶ የማዳም ቅመም የሚባል ስም አለኝ ማለት ነው። እና ምንም አይደል ሀገር እንግዲህ አጭር ጊዜ እንዲሆን የቆየሁት ብዙ ነገር ተምሬበታለሁ። ብዙ የህይወት ልምዶችን አዳብሬያለሁ። የማዳም ቅመም ስትይ እንዳልሽው አውቄ እርሻ 10 ወር አይደል? እንደ ቀልድ 10 ወር ነሽ ወይ ጉድ! ጊዜው በጣም ነው የሚሮጠው። የማዳም ቅመም ሲባል እንግዲህ ያው የተለያዩ አረብ ሀገራት አንቺ ያለሽበትን ሳውዲ አረቢያን ጨምሮ በዩኤኢ በሌላም በቤይሩት ሊባኖን የተለያዩ አረብ ሀገራት ያሉ ኢትዮጵያውያን በቤት ሰራተኝነት ወይም በቤት ውስጥ አገልጋይነት ተቀጥረው የሚሰሩ ኢትዮጵያውያን እንግዲህ በህግ የጸና እስከሚመስል ድረስ መታወቂያ ስማቸው ሆኗል የማዳም ቅመምና አይ ቲንክ ኢትዮጵያ ውስጥ እያለች ትሰሚ ነበር ስለሱ አይደለ? የማዳም ቅመም ስለሚባለው ስም። ያው በሶሻል ሚዲያ እንሰማለን። ይሄን አዲስ አይደለም። በርግጥ ግን እኔ ሆናለሁ ያስደለቅም ነበር ያው ሆኛለሁ ማለት ነው። ስለዚህ ሁለት ስም ነው ያለኝ። ነገሮች ላይ እኔ እንደውም ይሄ ስም ያንተናል ብዬ ነው የማስበው። እኔ እንደው በራሴ ምን እያስፈራኝ እንደው አሻሽዬ ስሙን የህይወት ቅመም ብንባል ጥሩ ነበር። አይ ቲንክ ስሙ እኮ የራሴ የሆነ ምክንያት አለኝ ማለት ማዳም ቅመሞች እንደዚህ እንደ ስሙ ብቻ አይደሉም ማለት ብዙ ቤተሰብ ነው የሚረዱት። ልጅ ያሳድጋሉ፣ ቤተሰብ ይረዳሉ፣ የተቸገረ ይረዳሉ እና የምድራችን ቅመም ማጣፈጫ ነን። ስሙ ቢሻሻል ደስ ይለኛል። እውነት ነው። አይ ቲንክ የማዳም ቅመም ሲባል እኮ ይመስለኛል ይሄንን ሪፈር ለማድረግ ይመስለኛል የማዳሞችን ህይወት
በጣም ማቅለል የሚያጣፍጥ ቆንጆ ማድረግ ይመስለኛል። እና እንግዲህ ይሄ ስም በእውነቱ ከቅርብ ዓመታት ወዲህ ነው ይሄ ስም የመጣው በተለይ ከሶሻል ሚዲያው መስፋፋት ጋር ተያይዞ እና እንግዲህ የማዳም ቅመም ብለን የምንጠራቸው እህቶቻችን በተለያዩ አረብ ሀገራት የሚያገለግሉ እህቶቻችን እንግዲህ ኢንተርኔት የማግኘት እድላቸው በጣም ሰፍቷል። አሁን ኦልሞስት ሁሉም የማዳም ቅመሞች ስልክ የሌለው የማዳም ቅመም አሁን የለም አይደለ? ኧረ በጭራሽ እንደውም በጭራሽ ያለ ስልክ ራሱ የምንንቀሳቀስ አይመስለኝም። ማለት ስልካችን በጣም የቅርብ ጓደኛ ያን ያክል ነው ከስልክ ጋር ቅርርብ ያለን። አይ ቲንክ እሱ ኤክስፖዠር ከመጣ በኋላ ይመስለኛል ይሄ የማዳም ቅመም እና ሁሉም ኢትዮጵያውያን ማለት ይቻላል ይህን የማዳም ቅመም የሚለውን ስያሜ የተቀበላችሁት ነው የሚመስለው ወይንም ተቀብለነዋል። እኔም ራሴን እዛ ውስጥ ልክተትና ብሬ ተቀብለነዋል አይደለም? አዎ ምንም ጥርጥር የለውም። እንኳን እኛ ራሳችን እንደዚህ ይሄንን ስራ የምንሰራ የማዳም ቀለል አፈጥ የምናደርግ አይደለንም። እንደው ማንኛውም ኢትዮጵያዊ ይሄን ነገር የተቀበለ ይመስለኛል። ከዚህ ስራ ውጭ ያለም እስኪ እንግዲህ ይህንን እድል ተጠቀሚና ሜሪዬ በተለያዩ አረብ ሀገራት ያሉ ኢትዮጵያውያን ሶፊ ወግ እንግዲህ አንድ ፕሮግራም ይኖረዋል በተለያዩ አረብ ሀገራት ስለሚኖሩ ኢትዮጵያውያን እና የማዳም ቅመሞችን ሰላም በያቸው። ይህንን ዩቲዩብን ቻናል እንዲከታተሉ ሰብስክራይብ እንዲያደርጉ እንዲያበረታቱን የህይወት ልምዳቸውን እንዲያካፍሉን እስኪ ጥሪ አድርጊላቸው። ሰላም የማዳም ቅመሞች እንዴት ናችሁ? ውድ እህቶቼ የሀገሬ ልጆች የኔ ቅመሞች የምድር ቅመሞች ብያችኋለሁ ራሴን ጭምር። እንዴት ናችሁ? ሰላም ናችሁ? በያላችሁበት ፈጣሪ አምላክ ሰላማችሁን ትርፍርፍ ያደርግላችሁ። እንግዲህ ይሄ ዩቲዩብ ቻናል የእህቴ ዩቲዩብ ቻናል ነው። ግን የእህቴ ብቻ አይደለም የኔም ነው የቤተሰባችን ነው። እናንተ ደግሞ መልካም ናችሁ፣ ቅን ናችሁ አይደለም? ላይክ፣ ሰብስክራይብ፣ ሼር ገንዘባችሁን ሀሳባችሁን የምታካፍሉ መልካም ቅን የዋሆች እንደሆናችሁ አውቃለሁ እና በዚህ አጋጣሚ ሶፊ ዩቲዩብን ላይክ፣ ሼር፣ ሰብስክራይብ በማድረግ እህትን አበረታቷት። ይህንም እንደምታደርጉ አውቃለሁ፣ አምናለሁ። አመሰግናለሁ። አመሰግናለሁ ሜሪ የኔ እናት ስለምታበረታችኝ፣ እንዲሁም ይህንን ወግ አብረን እናርግ ስልሽ በጣም ደስ ብሎሽ እህቴ ደስ ይለኛል ስላልሽ ፈቃደኛ ስለሆንሽ ራሱ በጣም ነው የማመሰግንሽ። እኔም የእህቴን ሀሳብ ተጋርቼ በተለያየ አረብ ሀገር ያላችሁ እህቶቻችን ወንድሞቻችን በተለየ ማዳም ቅመሞች ይሄ የእናንተ ቤት ነው የሚሆነው። ብዙ ታሪክ እናወራለን፣ ብዙ ሀሳብ እንቀያየራለን። ቤታችሁ ነው የሚሆነው። እባካችሁንስ ይሄንን ዩቲዩብ ቻናል ሰብስክራይብ አድርጉ፣ ላይክ፣ ሼር፣ ኮሜንት አድርጉ። ብዙ ፕሮግራም ይኖረናል። ከኛ ጋር ቤተሰብ ሁኑ እንላለን። የማዳም ቅመም በሆነችው እህቴ ስም ይሄንን ጥሪ እኔ ማስተላልፋለሁ። እንግዲህ ሜሪዬ እስኪ አረብ ሀገር ስላለው ህይወት እሱን እንዴት አማራጭ እንዳደረግሽ እና እንዲሁም ደግሞ ስትሄጂ ከዚህ ምን ሀሳብ ይዘሽ ነው የሄድሽው? ምን ያህል ጊዜ ለመስራት ነው የምታስቢው? አላማሽ፣ ግብሽ ምንድን ነው? ጥሩ ጎኑ ምንድን ነው? መጥፎ ጎኑ ምንድን ነው? አጠር አድርገሽ ንገሪኝ እስኪ። እሺ አመሰግናለሁ። እንግዲህ እኔ ከኢትዮጵያ ወደዚህ ሀገር ስመጣ ህይወት በጣም ከብዶኝ ነበረ። ልጅ ማሳደግ ቀላል አይደለም። ብዙ ነገር ያስፈልግሻል። ሀገራችን ላይ ብዙ ስራዎችን ሞክሬያለሁ። የጉልበት ስራ በተለያየ ቦታ በመቀጠል ለመስራት ሞክሬያለሁ። ቢሆንም ግን የምናገኘው ገቢና ወጪ ምንም ስለማይመጣጠን በቃ ልጆችን ማስተዳደር ስላልቻልኩ ያለኝ ምርጫ ወደዚህ ሀገር መምጣትና ቢያንስ እንኳን እዚህ ሀገር ሰርቼ አገሬ ላይ የሆነች ትንሽ ቢዝነስ ጀምሬ ልጆችን ማስተማር እችላለሁ የሚለውን መፍትሄ ነው የወሰድኩት ማለት ነው። ጀምረልሽ ያው ገንዘብ ታገኛለሽ። አዎ አይደለ? ላይክ ኢትዮጵያ ውስጥ ያው እንግዲህ ምንዛሬውንም ተከትሎ ኢትዮጵያ ውስጥ ፕሮፌሽናል ያልሆነም ስራ አንዳንዴ ስታየው ነገሩ ብሩም ፕሮፌሽናል የሆነም ስራ ሰርተሽ ከምታገኙ ብር በዛ ያለ እዛ ታገኛለሽ አይደለ? አዎ ገንዘብ ማግኘትሽ ጥሩ ጎን ነው። በቃ ማለት የሆነ ዓላማ ይኖርሻል፣ የራስሽን ቢዝነስ፣ ልጆችሽን መርዳት ባለብሽ ነገር ትረጃለሽ። ጥሩና ዋና ጥቅሙ ገንዘብ ማግኘትሽ ነው። ይሄ ነው በጎ ጎኑ ብዬ የማስበው። በዛም ልክ ደግሞ መጥፎ ጎንም አለው። ምንድን ናቸው እነሱ?
እንደ ገንዘቡ መገኘት ደግሞ ስራው በጣም አድካሚ ነው። ምንም የስራ ሰዓት የለሽም። በማንኛውም ሰዓት ትሰሪያለሽ። የስራ ጫና አለ፣ የቤተሰብ ናፍቆት አለ። አንድ ቤት ውስጥ አንድ አይነት ሰዎች እያየሽ አንድ አይነት ስራ እየሰራሽ ንጹህ አየር ራሱ አታገኝም። ገብቶሻል? ድካም፣ ናፍቆት፣ ይህ ሁሉ በጣም ከባድ ነገር ነው። በዛ ላይ ደግሞ ሁለት ሰራተኛ ስትሆኚ ሰራተኛ ጋር ለመስማማት እኔ አሁን በራሴ የራሴ ልምድ በጣም 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 ከባድ የሆነብኝ አሁን አብራኝ ከምትሰራው ልጅ ጋር መስማማት አልቻልኩም። አዎ፣ እስኪ ስለሱ ሞር ንገሪኝ። እኔ እና አንቺ እንግዲህ ሁሌ በስልክ እናወራለን እና እዛ ሀገር ካለው እንግዲህ ቻሌንጅ ብለን ከምናወራው አንዱ ነገር አብሮሽ ከሚሰራ ሰው ጋር አለመስማማት ነው። እና አይ ቲንክ በአጋጣሚ አንቺ ጋር አብራ የምትሰራው ኢትዮጵያዊ አይደለችም አይደለ? የሌላ ሀገር ዜጋ ነች። አዎ፣ የሌላ ሀገር ዜጋ ናት፣ ኢትዮጵያ አይደለችም። እና በጣም ህይወቴን በጣም በጣም ከባድ አድርጋብኛለች። በጣም በመነጋገር አታምንም፣ ስህተቶቿን አታምንም። ሁሌ ራሷን የበላይ አድርጋ የምትፈልቅ አድርጋ ነው የምታስበው። በጣም በጣም በቃ ከባድ ከስራውም ከምንም በላይ በጣም እኔ 2 ዓመት በጣም ርቆብኛል። እውነት ለመናገር አሁን 10 ወር ምናምን ስልሽ 10 ወር ሆነሽ ብለሽኛል። እኔ ግን እያንዳንዷ ቀኖች በቃ ስቃይ አይሄድልኝም። ታውቂያለሽ እዚህ ሀገር ሰዓት ሆኖ ይሄዳል ምናምን ይባላል። እኔ ግን ሰላም ስለሌለኝ አይሄድልኝም። ግን ይሄ ይመስልሻል እሷ የሌላ ሀገር ዜጋ ስለሆነች እና አለመግባባት ነው? እንደው የኢትዮጵያም ዜጋ ሆኖ አንድ ላይ እየሰሩ እንደዚሁ አይነት ነገር የሚገጥም ይመስልሻል? ወይንስ እንግዲህ የባህል ልዩነት ይኖራል፣ የቋንቋ ልዩነት ይኖራል የሌላ ሀገር ዜጋ ሲኮን እና ከምን የመጣ ይመስልሻል? እኔ በነገርሽ ላይ ሰው ኢትዮጵያም ስለሆነ የሌላ ሀገር ዜጋ ስለሆነ በሀገሩ ሳይሆን እንግዲህ ሁላችንም የተለያየ ባህሪ ነው ያለን። ገብቶሻል? እና ሁሉም ሰው የተለያየ ባህሪ ስላለው መልካም ሰዎች አሉ፣ መጥፎ ሰዎች አሉ። ገብቶሻል? እኔ አሁን የእሷን መጥፎነት ከሀገሯ ጋር ለያይዘውን በቃ መጥፎ ስለና ስላላት ነው ብዬ ነው የማስበው። እና ኢትዮጵያም ሆኖ የሚያጋጥማቸው አሉ። እኔ አሁን ጓደኛ ያለች ሌላ ቦታ ሌላ ሀገር የምትሰራ ምናምን ማለት እንዲህ ነው ባልልሽም ኢትዮጵያም ሆኖ በሚዲያ እናያለን የማይስማሙ በተለይ ቀድሞ የገቡ ሰራተኞች እንዴት ነው ራሳቸውን እንዳለቀ የማየት ነገር አለ። እንደው በዚህ አጋጣሚ መናገር የምፈልገው ነገር ማለት የሌላ ዜጋ ያው አይሰማኝም፣ ግን የሀገሬ ልጆች ካሉ ሁለቱ ነው የሚሰሩ ኢትዮጵያውያን ሆኖ አንድ ቤት ውስጥ የሚሰሩ ኢትዮጵያውያን የሚሰሙኝ በዚህ አጋጣሚ የምር መናገር የምፈልገው ማለት ነው። እኔ በቃ ሁላችንም እንጀራ ፈልገን ስለሆነ የምንመጣው መልካም ብንሆን ሰው እኮ ሲኖር አብሮ ማያጠፋ የለም። ግን እናጠፋ ብንተራረም ብንተዛዘን ብንዋደድ መልካም ነው። እና የምር እንደው መጀመሪያ መታችሁ ሰራተኛ የተጽዕኖ የምታረጉ እህቶቼ ካላችሁ የምር እንደዛ አታድርጉ። እሺ፣ የምር እንደውም አዲስ ሰውን ማስለመድ ማሳየት ስራ እንደዛ ቢሆን እኔ እመክራለሁ። እኔ በጣም እዚህ ያለኝ ቆይታ ስላፈሰደብኝ እንደዛ ባያረጉ ብዬ እመክራለሁ። ትክክል ነሽ። አይ ቲንክ እንደው መልካምነት ለራስ ነው። አይ ቲንክ እንደው በዚህም አይነት የስራ ዘርፍ ብቻ ሳይሆን እኔ አሁን የተለያዩ ቢሮዎች ተቀጥሬ ሰርቼ አውቃለሁና ሁሉ ጊዜም የሆነ ቦታ ላይ ቀድመን ስንገኝ በቃ ይሄ ያለቃነት አይነት ስሜት ይፈጥራል ይመስለኛል። በሁሉም ቦታ ቤትም ሼር ስታረጊ ወይ ምናምን የሆነ ሰው እዛ ቦታ ላይ ቀድሞ ካለ ያለቃነት ስሜት አለብን ይመስለኛል። እንግዲህ ይሄ ሁሉም ሰው ላይ ነው ወይንስ እኛ በሾች ላይ ብቻ ነው አላውቅም። እኔም እንደሱ አይነት ነገር ኤክስፒሪየንስ አድርጌ አውቃለሁ። ግን እንደው በምንም በስራ አጋጣሚ ሊሆን ይችላል፣ በመኖሪያ ቦታ፣ በተለያየ ቦታ በእውነተኛ ቀድመን ከተገኘንና አዳዲስ ሰዎች ሲመጡ ሁሌም በጣም ተባባሪ፣ በጣም ቀና፣ ለሰዎች ምቹ፣ አስለማጅ ብንሆን ጥሩ ነው ብዬ አስባለሁ እኔ በምንም ዘርፍ ላይ። ግን ደግሞ አሁን እህቴ እንዳለችው በተለይ ደግሞ በሰው ሀገር ሲሆን በተለይ ደግሞ ከስራም ስራ ደግሞ የቤት ውስጥ ስራ ሲሆን እንግዲህ የአረብ ሀገር ስራ ከባድ ነው። ከቤት አይወጣም፣ 24 ሰዓት ቤት ውስጥ ነው። በጣም የሚከብድ ነው እና እዛ ጋር ያለ እኔ በተለይ አበሻ ሆናችሁ ኢትዮጵያ ሆናችሁ እዛ ቦታ ላይ ተገናኝታችሁ እርስ በርሳችሁ ማትስማሙ የምትጣሉ ማለት ጸብ ያለ ነው። ሜሪዬ ቤተሰብሽ ጋር ትጣያለሽ፣ ከእናትሽ ጋር ከእህትሽ ጋር የትም ትጣያለሽ። መጣላት ችግር የለውም። ግን ይሄ
ቂም ይዞ በጣም ክፋት እሷን ለመጉዳት ከሌለ ለመጉዳት እንደዛ አይነት ደረጃ የምትደርሱ ካላችሁ በእውነት በጣም ነው የሚያሳዝነው። የአንድ ሀገር ልጆች ከሆናችሁ ሰው ሀገር ላይ ከተገናኛችሁ አንድ ቤት እናንተ በቃ ቤተሰብ ናችሁ እኮ። ከእናንተ የቀረበ ማንም የለም። ከሩቅ ዘመድ የቅርብ ጎረቤት ይባላል አይደለ? ስለዛ እባካችሁ ተዋዳችሁ ተፋቅራችሁ ማንም ሰው ሀሳብ ልዩነት ሊኖር ይችላል፣ የማያግባባ ነገር ሊኖር ይችላል፣ ግን ተቻችሎ ተላልፎ ነው የሚኖረው እና እባካችሁ እርስ በርሳችሁ ተዋደዱ፣ ተቻቻሉ፣ ህይወታችሁን ቀለል አድርጉ ማለት እንፈልጋለን አይደል? አዎ። ሌላው እንግዲህ ያው እንዳልኩት እኔና አንቺ ሁሌ እናወራለን እዛ ሀገር ስላሉ ቻሌንጆች። እኔ መናገር የምፈልገው በእውነቱ አረብ ሀገር ሲባል እንግዲህ ያው በኢኮኖሚካሊ ሀብታም ስለሆኑ ነው አይደል እነሱ ጋር ሄደን የምንሰራው ምናምን እና ግን ደግሞ እንግዲህ እኛ ከኢትዮጵያ ውጭ ረሃብ ያለ አይመስለንም። በተለይ ደግሞ እንደዚህ ባደጉ ሀገራት አረብ ሀገር ሲኬድ ግን እኔና አንቺ አሁን እናወራለን እንደምፈልግሽ በፈለግሽ ሰዓት በራበሽ ሰዓት በቂና የተመጣጠነ ምግብ የምታገኝበት ሁኔታ ላይ አይደለም ያለሽው። እናወራለን አይደለም? ቁርስ ምሳ እራት እንደምትፈልጊው መክሰስ በራበሽ እንግዲህ በጣም አድካሚ ነው የቤቱ ስራ። እንኳን አረብ ሀገር ተሄዶ ኢትዮጵያም ውስጥ እናውቀዋለን። እዛ ደግሞ በጣም ክፍሉ ሰፊ ነው። ጽዳት ነው የምትሰሪው አንቺ፣ ረጅም ሰዓት ነው የምትሰሪው፣ ኢነርጂ ይፈልጋል እና አይመስለንም አረብ ሀገር ሄዶ ረሃብ ያለ አይመስለንም። እና ስለሱም እስኪ ንገሪን፣ ተመልካቾቻችን ይወቁ፣ ስለ አረብ ሀገር የማያውቁ ሰዎች ይወቁ እስኪ። እንግዲህ እዚህ ሀገር ሰው ሲያስብ ሀብታም ሀገር ስለመጣ ምቾት ያለ ይመስለዋል። እንደየቤቱ ይለያያል። በጣም ትምህርቱ ተፎ የሚደፋበት ሁሉ ነገር እንደፈለግሽ የምታገኝበት አለ፣ የምግብ ችግር ያለበት አለ። እምልሽ ኢትዮጵያ የተለያየ ነበር የተለያየ ባህል እንዳለው እዚህም እንደዛ ነው ማለት ነው። አሁን ጋር ስነግርሽ የተትረፈረፈ ነገር የለም። በዚህ በለምበር ምን የምግብ ሰራተኛ ነተችኛዋ ሰራተኛ የተረፈን ፍሪጅ ይቀመጣል። አሙቀሽ ትበያለሽ። አንዳንዴ ካልተሰራ ላይኖር ይችላል። አሁን የስራ ጫና ስላለብኝ የሚሰራ ነገር ቢኖርም እንደዚህ ሰች ለመብላት ራሱ ጊዜ የለኝም። የሆነ ዳቦ እና የሆነ ነገር በልቼ ራሱ ሙሉ ያለ ምክንያቱም የስራ ጫና ድካም አለብኝ። ኢቭን ሰርተሽ ለመብላትም ትሳቀቂያለሽ። ነው አሁን አይሻለሁ ማለት እንቁላል ቢ እንደዚህ ቢ እላለሁ። ለመናገር ሰርችን ለመብላት ሰራተኛዋ ስበላ ምናምን አትወድም። እኔ አሰሪዎቹ ጥሩ ሰዎች ናቸው ልብሻል ወጥቶሻል። ግን ሰራተኛዋ ሰርችን ለመብላት ስበላ ጭራሽ ነው ደስ የማይላት ማለት ነው ለምን እና አሁን እኔ እንደዚህ ተረፍኩት ሁሉ ነገር ተትረፍኩ ያለበት ቤት ውስጥ አይደለም። ግን እንደው እንደፈለግሽ በቃ ይሄ በዚህ ወተት በዚህ ፍራፍሬ በዚህ የሚባል አይነት ቤት አይደለም። እና አልሐምዱሊላህ ሰዎቹ መልካም መሆናቸው ደስ ይለኛል ማለት ነው። ግን ችግሬ ሰራተኛዋ ነው። ገብቶሻል። እንድትበይ አትፈልግም፣ እንድትጠጪ አትፈልግም። በጣም ፕሮፊት ነው ታሳይሽ፣ ትጫዋለሽ ምናምን። እኔ የእውነት ለመናገር እኔ አሁን ምቹ ቤት አይደለም እየሰራሁ ያለው። ያልተመቸኝም ግን ደግሞ የመጣሁበት ዓላማ አለ። ገንዘብ ይዤ ነው ወደ ኢትዮጵያ መመለስ ያለብኝ እንጂ እውነት ለመናገር ብድግ እያገሬ ብገባ ራሱ ደስ ይለኛል። ግን ምን ይዤ ነገ ብቻ ችግር ከሆነ 2 ዓመቱን እንደምንም ታግሼ ገንዘቤን ይዤ መጥቼ ልጆቼን አጠገቤ አድርጌ ማስተማር አለብኝ፣ መያዝ አለብኝ። ወጣንበትን ዓላማ እያሰብን መታገስ አለብን። አዎ ታግሰን ለልጆቻችን ብለን ለወደፊት ህይወታችን ብለን በትዕግስት ነገሮችን ማለፍ አለብን። ከኔም የባሱ ሊኖሩ ይችላሉ፣ ማስወጣቸው ሊኖሩ ይችላሉ። ጭራሽ የሚበላ አንድ ቂጣ አንድ ዳቦ በልተው የሚጮህባቸው የሚሰደዋሉ። ባሰብ ብዙ ከኔም ይባሳል። አልሐምዱሊላህ። ግን ለሁሉም እህቶቼ እንደኔ በስደት ላሉ መናገር የሚፈልገው አክብሩ፣ አይዟችሁ፣ ዱዓ አድርጉ፣ በየእምነታችሁ ጸሎት አድርጉ። ይሄም ያልፋል። ጎበዞች ሁኑ፣ ጠንክሩ፣ ቤተሰባችሁን እሰቡ። ነገር ይኖራችሁ ልጆች ያላችሁ ልጆቻችሁን አስባችሁ በትዕግስት ይህን ቀን ማለፍ አለብን ነው ማለት ነው። እውነት ነው። እንግዲህ እንደተባባል ነው ብዙ አይነት ቻሌንጅ ነው ያለው እና እስኪ የማዳም ቅመሞች በተለያዩ አረብ ሀገራት ያላችሁ ኢትዮጵያውያን እስኪ እየገባችሁ በኮመንት ሴክሽን ሊሆን ይችላል
በሜሴጅ እስኪ ያሳውቁን ያላችሁበት ቦታ ላይ ምን አይነት ቻሌንጅ እያለፋችሁ ነው ያለው? አላቋርጥሽና እህቴ እንደኔ በተለይ ሁለት ሰራተኛ ሆነው የሚሰሩ ካሉ የማዳስተው ኮሜንት ላይ እኔማ እየገባው ስለማይ ያንቺን ቻናል ማለት ነው ኮሜንት ላይ እስኪ እንደዚህ አይነት ቻሌንጅ ገጥማችኋል? እንደውም እንደዚህ አይነት ቻሌንጅን እንዴት እንዳለፉ እኔ ገና ስሮዬ ነው ብዬሻለሁ። ብዙ አመት ሊኖሩ ይችላሉ ከኔ ቀድመው ብዙ ይቆዩ እና እስኪ እንደው እንዴት እንደምታለፍ ራሱ ቲፕ አድርጓት እስኪ እቺን እህታችንን ሜሪዬን የኔ ማዳም ቅመም ሜሪዬን ቆንጆ እስኪ እንዴት ነው? ከብዶኛል። አንድ የከበደኝ ትልቁ ነገር ይሄ ነው። አብሬያት ከምሰራት ከሌላ ሀገር ዜጋ ጋር መስማማት ከብዶኛልና እንዴት ነው ይሄንን የሚታለፈው እያለች ነው። በኮሜንት ሴክሽን አሳውቁን። እኔ እንግዲህ ሜሪዬ አሁን አንቺ ጋር ስናወራ ስትሄጂ ማውርተናል። አላማሽ ምንድነው? ስትሄጂ ምን ያህል ጊዜ ነው የምትቆየው? ከዛ መተሽ ምንድነው የምታስበው የሚለውን ነገር አውርተናል። አሁንም በየጊዜው እናወራለንና የተነሳሽበትን ነገር ታውቂያለሽ። ከዛ ደግሞ ጎልሽ የምትቆይበት ጊዜ ምን ያህል ብር ይዘሽ መምጣት እና እዚህ መተሽ ምን መስራት እንዳለብሽ ምናምን እናወራለን በየጊዜውና እሱ ጥሩ ነገር ነው። እንግዲህ በተለያዩ አረብ ሀገር የሚኖሩ እህቶቻችን እኔ ረጅም ዓመት ሲሰሩ ሰማለሁኝ አይደለ? ግን ምንድነው አረብ ሀገር መሄድ በጣም ከባድ ነገር ነው። ቻሌንጁ ከባድ ነው። ስራው ከባድ ነው። የቤተሰብ ናፍቆቱ ከባድ ነው። ማን እንደ ሀገር ነፃነት የለውም። ረሃብ ሊገጥም ይችላል። መጥፎ አሰሪ ሊገጥም ይችላል። ግን እኔ ለአረብ ሀገር ላሉ እህቶቻችን ምመክረው ገና ለሚሄዱት አሁን ቅርብ ጊዜ ለሄዱት ምንድነው ስትሄዱ ገና ምንድነው ሐሳባችሁ? ምን ያህል ጊዜ ነው የምትቆዩት? ምን ለማሳካት ነው? ገንዘብ ከሆነ ምን ያህል ገንዘብ መያዝ ነው የምትፈልጉት? ያንን ገንዘብ ይዛችሁ ምን ልታረጉበት ነው? ምንድነው አላማችሁ? ይሄንን መጠየቅ ፈልጋለሁ፣ እንዲያስቡበት ፈልጋለሁ። እዛ አገር ብዙ አመት ለቆዩት ግን ስትነሱ መነሻችሁ ምንድን ነበረ? ስትሄዱ ከዛ ግባችሁን መታችኋል ወይ? ያሰባችሁትን አላማ አሳክታችኋል ወይ? ይሄን ሁሉ አመት መቆየት እቅዳችሁ ውስጥ ነበረ ወይ? ከእቅዳችሁ ምን ያህል ፐርሰንቱን አሳክታችኋል? ይሄንን የእውነት መጠየቅ ፈልጋለሁ። ምክንያቱም እንሰማለን እድሜ ልካቸውን እዛ ሀገር ኖረው ከዛ ሲመጡ ግን ምንም ነገር ሳያሳኩ ምንም ለራሳቸው ሳይሆኑና በዚህ ላይ እንደው ማለት የምትፈልጊው ነገር ካለ ሜሪዬ በደንብ አንቺ እዛ ቦታውም ላይ ስላለሽ ህመሙ በደንብ ይሰማሻል፣ ድካሙ ቻሌንጁ ላንቺ በደንብ ይታወቅሻልና እስኪ ባጭሩ እንድትመክሪያቸው እንድጠይቂያቸው ፈልጋለሁ። እሺ የእውነት ነው። ድካሙን ሆነ ሁሉንም ነገር እዚህ ሀገር ማለት በቃ የኖረበት ነው የሚያየው ማለት ነው። እና እኛ ሁሉንም አሁን እንደዚህ አይነት ስራ የምንሰራ የቤት ሰራተኛ የማደርግናል የሆኑ ሰዎች አንዱ የአንዱን ህመም፣ አንዱ የአንዱን ሸክም፣ አንዱ የአንዱን ሀዘን ይጋራል፣ ይረዳል። ለምን በቦታው ላይ ስላለ እና እንግዲህ በሶሻል ሚዲያም ሳይ 10 አመት ኑረው 5 አመት ኑረው ገንዘባቸውን በቤተሰብ ተከድተው በትዳር አጋራቸው በፍቅር አጋራቸው ተከድተው ምንም የሌላቸው በኋላ የጤና ችግር ያጋጥማቸዋል። ኢትዮጵያ ራሱ ሲገቡ ያላቸውን ነገር አጥተው አይምሯቸውን ያጣሉ። ወደ እብደት የተለያየ በሽታ ውስጥ የሚወድቁ እህቶችን ይሁን በሶሻል ሚዲያ ሳይ ያምላኬ ምን አይነት ጉድ ነው እላለሁ ማለት ነው። እርግጥ ነው ሰው ይሳሳታል። ሰው ሆኖ የማይሳሳት የለም። ግን ብልጥ እኮ ከሰው ነው የሚማረው። ሶሻል አሁን የራሱ በሶሻል ሚዲያ የማየው ነገር እኔ ራሴ ጋር ሂሳብ እንድተሳሰብ ማለት እኔ በቃ አላማዬ ላይ እንዳተኩር እንደዚህ አይነት ችግር ውስጥ እንዳርገባ ለምሳሌ ለኔ ትምህርት ይሆነኛል። እነሱ ያሳዝኑኛል። ግን ደግሞ በተደጋጋሚ ራሱ እንደዚህ አይነት ነገር ሲደርስባቸው ያለው ማለት አንድ ያው ተሳሳት ይችላልሽ። ግን ሁለተኛ ስህተት ላይ መውደቅ የለብንም እና እኔ ለእህቶቼ መከር የምፈልገው እንደዚህ ቻናል ለሚያዩ እህቶቼ አዲስ ለሚመጡ ለኖርም ሁሌም ቢሆን አላማችሁ ላይ አተኩሩ። እኔ እውነት ለምናገር ለዚህ እንዳልኩሽ ነው 2 አመት ነው አላማና ግቤ። ከዛ ማለፍ አልፈልግም። አንተን ባባቡ እንጂ መመለስ ነው የምፈልገው። ሌሎች እህቶችንም 4 አመት ሊሆን ይችላል። ሁሉም የየራሱ እቅድ አለ። ግን ደግሞ እቅዳችንን ማሳካት ላይ እናተኩር። በቃ ይሄ ሳንቲም የሚገኘው ዝም ብሎ አይደለም፣ ተለፍቶ ነው። እረፍት የለም። 24 ሰዓት ቆመሽ ነው የምትተኙ። 3 ሰዓት 4 ሰዓት ነው። ጩኸት አለ። ብዙ ነገር ሁሉም እያንዳንዱ ተማም ያውቁታል።
እና ገንዘባችሁን በአግባቡ ያዙ ነው። ገንዘብ አይሰጥም አንልም። የሚሰጥ ማለት ምሳሌ ልጅሽ እየተራበ ገንዘብ አኑሪ አትባይም እኮ። ወይ እናት አባትሽ ታመው በጣም ሕክምና እርዳታ ፈልገው መድኃኒት መግዛት ቸግሯቸው ገንዘብ ያጋ አልልሽም። ግን ይሄ ፍቅረኛ ባል እየተባለ ገንዘብ የሚሰጠው ነገር እኔ መቆም አለበት። የምር በተለይ የሀገራችን ወንዶች ያመጡት ፋሽን እኔ ኢትዮጵያም እያለሁ ሳይ የነበረው እዚህም ኢትዮጵያ ቁጭ ብለው ሚስት ያገባሉ፣ 3-4 ፍቅረኛ መደም ቅመምን ይይዛሉ፣ በአካውንታቸው ይገባል፣ ቁጭ ብለው ይቅማሉ፣ ይጠጣሉ፣ ሌሎች ሴቶች ጋር ይዝናናሉ። እኔ በእውነት ወንድ የፍቅር አጋርም ካለን የትዳር አጋርም ካለን እኮ ወንድ እኛን ነው ሊያስተዳድረን የሚገባው። ሲጀመር ትዳር እያለን ወደ ስደት መምጣት የለብንም። እኔ ትዳር አጋር ግን ደግሞ የባሰ የከፋ ደረጃ ካለ ከመጣ ህይወትን ለማሸነፍ ለልጆቻችን ለሚበሉን ነገር ልንልክ እንችላለን። ከዛ ውጪ ስራ እንዴ ወንድ ነው መስራት ያለበት፣ ወንድ ነው ቤቱን መምራት ያለበት። እውነት ነው ሜሪ እንዳለችው በየሶሻል ሚዲያው እንሰማለን። አንቺ ደግሞ እዛው ነው ያለሽው እንግዲህ ከተለያዩ እዛው ሀገር ከሚሰሩ ኢትዮጵያውያን ጋር ጓደኛ ነሽ፣ ብዙ ነገር ታያለሽ። በሶሻል ሚዲያ መቼስ መወራት ከጀመረ ቆይቷል፣ ግን በእውነት በጣም መወራት አለበት። አሁንም እኛ እንግዲህ እንደው እንደ ጄነራላይዝ ተደርጎ ሲወራ የምንሰማው እንደው ሴት ልጅ ማቴሪያሊስት ናት አይደለ? ሴት ልጅ ብር የሌለው ወንድ አትወድም ምናምን ነው። እኔ ግን በዚህ ጊዜ እኔ ጄነራላይዝ አላረግም፣ ሁሉም ወንድ ነው አልልም። ግን በዚህ ሰዓት አረብ ሀገር ያለች ሴትን ጀንጅኖ የፍቅር አጋር ማድረግና የእሷን ገንዘብ መጠቀም ፋሽን ሆኗል። በቃ ኢትዮጵያ ውስጥ ሴት ልጅ ማቴሪያሊስት ናት። ፕሊዝ እኔ ጄነራላይዝ አላረግም ብያቸዋለሁ። ግን እውነት በወንዶቹ ብሷል፣ የእውነት ብሷል። በዚህ ጉዳይ ላይ ብዙ ፕሮግራሞች ይኖሩኛል ብዬ አስባለሁ። ግን አረብ ሀገር ስላሉ ሴቶች መጠቀሚያ መሆን፣ የወንዶች መጠቀሚያ መሆን በጣም መወራት አለበት። እኔ ምን ሆነን ነው? አዎ ይከብዳል እኮ ሰው ይርበናል። እዚህ ያለ ህይወት እያለፈን ነው ብለን እናስባለን አይደለ? ጓደኛ የፍቅር አጋር እንዲኖረን እንፈልጋለን። ስንመጣ ማግባት መውለድ እንፈልጋለን። ሴት ነን። ባዮሎጂካሊ ላይክ የተቀመጠ እድሜ ገደብ አለን። የባህሉ ተጽዕኖ አለ፣ የጓደኛ ግፊት አለ፣ ብዙ ነገር አለ። ግን ኧረ የእውነት ምን ሆነን ነው? አረብ ሀገር ተሰርቶ እኔ ለወንድ ገንዘብ አይሰጥም፣ የእውነት አይሰጥም። ማለት እንዳለችው ነው። ለልጃችን እንረዳለን፣ ለፍቅረኛም ለባልም ቢሆን መረዳት ያለበት ነገር እኮ አለ። ግን አዎ ይስራ እንጂ ወንድ ለምንድን ነው የማይሰራው? ምን እያረግሽ ነው? ገንዘብ ስለሰጠሹ ባል ማግኘት የምትችይ ከመሰለሽ ተሳስተሻል፣ በጣም ተሳስተሻል። አት ዘ ኤንድ ኦፍ ዘ ዴይ ከሴት ገንዘብ ተቀብሎ የሚኖር ወንድ በእውነት ባል አይሆንሽም። በቃ ይሄ ትክክለኛ ነገር ነው፣ አይሆንሽም። አንቺ እህቴ ይሄንን እየሰማሽ በሶሻል ሚዲያ ላይ እንደዚህ እየተለፈለፈ በሆነ ሰው በዙሪያሽ ያሉ ሴቶች እየተጎዱ እያየሽ ለምንድን ነው አንቺ ራስሽ ደግመሽ ይሄን የምታረጊው? ራስሽ እንድጠይቅ ይፈልጋለሁ። ሰው እንዴት ከፍቅሩም ከገንዘቡም ሳይሆን ይቀራል? ኧረ ተው፣ እኔ ባካችሁ ነው የምለው። ኧረ ተው፣ ቆመን እናስብ። አረብ ሀገር ሆነሽ የሰው ቤት ስራ ሰርተሽ ገንዘብ አግኝተሽ ለወንድ የምትሰጪው ባል አይሆንሽም። በቃ አይሆንሽም። ታውቂዋለሽ እኮ። ምንድን ነው ይሄ ግፊት? ስጪ አርጊ የሚልሽ ነገር እኔ ምንድን ነው ሊገባኝ አልቻለም። በእውነት እህቶቼ እንደዚህ አይነት ስቶሪ ያላችሁ ወይ የምታውቁት ታሪክ ያለው ሰው ቢመጣ ብናወራ ደስ ይለናል። ለምንድን ነው በደንብ በቃ በዚህ ዙሪያ ላይ ማውራት አለብን፣ መስራት አለብን፣ ሴቶቻችንን ማንቃት አለብን፣ ወንዶቻችንንም ማስተማር መገሰጽ አለብን። በቃ እንደዚህ ያደረግናቸው እኮ እኛ ነን። አሁን ዝም ብሎ ገንዘብ የሚሰጠኝ ሰው ካገኘሁኝ ስንፍና ሊመጣብኝ ይችላል። ማንም ሰፖርት የሚያደርገኝ ሰው ከሌለ ግን ራሴን ሰርቼ ማስተዳደር እንዳለብኝ አስባለሁ። እኔ ኃላፊነቱም አለብኝ ብዬ ነው የማስበው። እና እኛን እንደዚህ ያደረግናቸውን ብዬ አስባለሁ። ምን እያሰባችሁ ነው? ምን እየሰራችሁ ነው? ከዚህ ነገር መቼ ነው የምትወጡት? እንድናወራበት እንፈልጋለሁ፣ እንድንወያይበት ደግመን ሺህ ጊዜ የምናወራው ጉዳይ ነው የሚሆነው፣ ለውጥ እስካልመጣ ድረስ ማለት ነው። እና ሜሪዬ በጣም ነው የማመሰግነው ይህን ኢሹ ስላወራን፣ ደጋግመን የምናወራበት ጉዳይ ነው። የእውነት እባካችሁ ኮመንት ሴክሽን ላይ ያሳውቁን፣ በሜሴጅ አስታውቁ። እንዲህ አይነት ታሪክ ያላችሁ ካላችሁ ይውጣ፣ ይነገር ታሪኩ፣ ሴቶቹ ይማሩበት። አይደለም ተጠራሁ ነው። እሺ ችግር የለውም። ሌላ ጊዜ እናወራለን ኢንሻአላህ። እሺ ሜሪዬ፣ ተመልካቾችን ቻው በያቸውና መሄድ ትችያለሽ። አመሰግንሻለሁ ሜሪዬ። እሺ ሶፊ
ያው ተመልካቾች ስለነበረን ቆይታ አመሰግናለሁ ስላያችሁኝ እና ትንሽ ስሜታዊ ስለሆንኩም ይቅርታ አድርጉልኝ። መሆን አለብሽ። ተማማችሁ ያው የእያንዳንዱ እህቶች ህመም ስለሚሰማኝ ነው። ወደፊት በዚህ ዙሪያ ብዙ እናወራለን፣ እንወያያለን እና ሶፊ ቲዩብን ሰብስክራይብ አድርጉ። ሁልጊዜ የሚለቀቁ ወሬዎች፣ ሀሳቦች እንዲደርሷችሁ ማለት ነው። ቤተሰብን ሼር፣ ላይክ በማድረግ ሰብስክራይብ በማድረግ ቤተሰብ ነው እላለሁኝ። ለነበረን ቆይታ አመሰግናለሁ። ደህና ሁኑ። ቻው ሜሪዬ፣ ሰላም ደሪልኝ። እሺ እንዳያችሁት ከሜሪዬ ጋር ወሬያችንን አልጨረስንም። እውነት ለመናገር ያው ስራ ተጠርታ ሄዳ ነው። በረፍቷ ትንሽ ሰዓት ሲኖራን ነበር ይህንን ቪዲዮ ለመቅረጽ ተደጋጋሚ ፕሮግራም ይዘን እንደዚሁ እየተቋረጠብን ተቸግረን ነበረ። ይህን ያህል አጫውታናለች ሜሪዬ፣ እናመሰግናለን። እና ሀሳቤን ጠቅለል ሳረገው አረብ ሀገር የምትገኙ እህቶቼ ብዙ ፕሮግራም ይኖረናል። ይህን ዩቲዩብ ቻናል ሰብስክራይብ አድርጉ፣ ቤተሰብ ሁኑ። ታሪክ ያላችሁ ሀሳብ ያላችሁ ሰዎች በደንብ ነው የምናበረታታው። እንዲወራ እፈልጋለሁኝ ስላለው ህይወት፣ ስላለው ጫና፣ ምን ዓላማ ይዛችሁ እንደወጣችሁ፣ ምን እንዳሳካችሁ። በተለይ ደግሞ ይሄ በተቃራኒ ጾታ ይሄ ገንዘብ መበላት ነገር፣ እድሜ ልክ እዛ ሀገር መቆየት፣ መጨረሻ ላይ በቃ ይሄ ውሎ ያልታወቀ ዓላማው ያልታወቀ የአረብ ሀገር ኑሮ እስከ መቼ ነው? ስለሱ እንድናወራ ፈልጋለሁ እና ሀሳብ አስተያየታችሁን ስጡን። ታሪክ ያላችሁ ሰዎች በውስጥ መስመራችን አሳውቁን። በቅርቡ እንግዲህ ቴሌግራም ቻናል እና ደግሞ አንዳንድ ሀሳብ የምንቀበልበት ፕላትፎርም እናዘጋጃለን። ስለነበረን ቆይታ በጣም ነው የምናመሰግነው። ሶፊ ቲዩብን ሰብስክራይብ አድርጉ። በሌላ ጊዜ ሌላ ወግ ይዘንላችሁ እንመጣለን ከሌላ እንግዳ ጋር። አመሰግናለሁ።